ሰላም ሰላም፣ እንዴት ናችሁ? ብዙ ዛቻዎች እየደረሰብኝ ነው። በልጄ ማስፈራሪያ እየመጡ ነው። እውነቱን ስለተናገርኩ የቀረውንም ካወጣሽ እያሉኝ ማለት ነው። እንደገና ልጅሽ ያለች ቦታ እናውቃለን እያሉ ልጅ አንድ ነገር ብትሆን ትናንትና ከተናገርኩ በኋላ ብዙ ነገራቶች የመጣው ብዙ ነገራቶች የመጣብኝ እንደ ትናንትና ከተናገርኩ በኋላ እንደዚህ አይነት መልእክቶች መጥተውብኝ አያውቁም። ልጅ አንድ ነገር ብትሆን ተጠያቂ ከሰዎች ማንም የለም። ለምን እኔ ያለሁበትን ቦታ ድረስ መጣ ያፈላለገችኝ እሷ ናት። አሁንም ደግሞ ልጄ ያለችበት ቦታ ልታፈላልገው ከሰዎች ማንም ሰው የለም። ልጅ አንድ ነገር ብትሆን ተጠያቂ እሷ ናት። እኔ ያለሁት የሰው ሀገር ላይ ነው። ልጄ የተውኩት ሰው ጋር ነው ለማስተማር ማለት ነው። እና ልጄ ለእናንተ አደራ ሰጥቻለሁ፣ ተናግሬያለሁ። በሚፈጠረው ነገር ግን እያያችሁ